ሰላም ጤና ይስጥልን ክቡራትና ክቡራን የደደቢት ሚዲያ ቤተሰቦች የከናንተ ወለናንተ ፕሮግራማችን አድማጮች ዛሬ የአፋር ታጋዮች ይዘንላችሁ መጥተናል። እንግዲህ አፋር አልገዛም ብሎ ለህዝቤ ታገላለሁ ብሎ የወጣ ሰራዊት እንዳለው ካሁን ቀደም ከብዙዎች ጋር እያቀረብን ቆይተናል፣ እየተነጋገርን ቆይተናል። ዛሬ እንግዲህ ቀላቀባያቸው እዚሁ አግኝቻለሁ። መግለጫ ማውጥቷል። መግለጫቸው ቀደም ሲል እንደሰማችሁት ነው። ስለ መግለጫውም ሌሎችም ጨማምረን ቆይታ እናደርጋለን። አብራችሁን ቆዩ። እንግዲህ ዛሬ ሳልህ አብደላ ታጋይ ሳልህ አብደላ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የአፋር ሰራዊት በሙሉ ስሙ አንተ ዘርዝረህ እንድትነግረኝ ምን ደረጃ ላይ ይገኛል? ሜዳ ወደ ትግል ሜዳ እንዲወርድ ያደረጉት ነገሮችም ዘርዘር አድርገን እናያለን። ግን ከሁሉም አስቀድመን መግለጫ አውጥታችኋል። ስለ መግለጫው የተወሰነ ይዞታ እንድንነግረን መጀመሪያ በስምህ እና ኃላፊነትህ ብንጀምርና ወደ መግለጫው ብንሄድ ምን ይመስልሃል? ወል በጣም ጥሩ። እኔ የአፋር ብሔራዊ አንድነት አብዮታዊ ግንባር ኮሙኒኬሽን ዘርፍ ኃላፊ ነኝ። ሲቀጥል ስለ መግለጫው በተመለከተ ደግሞ መግለጫው በተለያዩ ሀገራዊና ክልላዊ ጉዳዮች ላይ ስለምንከተላቸው አንዳንድ እንቅስቃሴዎች እና ወይ ደግሞ ስለ ውስጣችን አንዳንድ ደንቦች እና መመሪያዎች ስለ አንዳንድ ሹመቶች ማጽደቅን በተመለከተ ነበር። በአጠቃላይ በሶስት ቋንቋ ነው ያወጣችሁት እንዳየሁት ከሆነ በእንግሊዝኛ፣ በአፋርኛ እና በአማርኛ አይደል? አሁን አማርኛው ላይ ሳየው በእንግሊዝኛውም እንዲሁ ስረዳው ወደ 300 ሰው የተሳተፈበት ከ300 በላይ የተሳተፈበት ስብሰባ ነበር ይላል። ኦፍ ኮርስ እውነት ነው። ምንድነው እዛ ላይ የገለጻችሁት? አሁን እዛው ያለህም የአፋር አብዮታዊ ግንባር መግለጫ ብቻ ሳይሆን የትግላችሁ ምክንያት ወደ ሜዳ የወረዳችሁበት ለምንድነው ትጥቅ ትግል የመረጣችሁት የሚለውም እዛው ጨምረህ ከመግለጫው ኮንተንት ጋር ብታቀርብልን። በጣም ጥሩ። ከ300 በላይ ተሳታፊዎች ነበሩ። ከተለያዩ ግንባሮች የመጡ የኛ ሰራዊት ተወካዮች እና ሌሎች የተቃዋሚ ፓርቲ ተወካዮች እና የፖለቲካ ድርጅቶች ተወካዮችም ነበሩ። አንዳንድ የህብረተሰብ ክፍሎችም ነበሩ፣ ዲያስፖራዎችም ነበሩ። ከነዛ የተወጣጡ ነበር። በአጠቃላይ ጉባኤው ላይ የተሳተፉት ከ300 በላይ ነበሩና ወደ ትጥቅ ትግል ልንገባ የቻልንበት ዋነኛው ምክንያት እንደምታውቀው በአገሪቱ ላይ ያለው አምባገነን መንግስት አይደለም ትጥቅ ትግል ወደ ሌላም አደጋም የሚከትህ አገዛዝ ነው ያለው። ይህን ተከትሎ ደግሞ እኛ ብቻ ሳንሆን ከተለያዩ የሀገሪቱ ክፍል የተለያዩ ታጣቂዎች ተውጣጥተዋል። እኛም ልክ እንደነሱ ልክ እንዳንድ ኢትዮጵያውያን ያለብንን ጫና የብልጽግናን አምባገነን አገዛዝ በግለሰብ የሚዘወረው የብልጽግናን አገዛዝ ለመታገል ነው ወደ ጫካ ያወጣ ነው። ከወጣንበት ምክንያቶች በተወሰነ ብንመለከት ደግሞ አንደኛ ነገር የአፋር ህዝብ የአፋር እርስት እምብርት የሆነችውን መሬት በተለያዩ የውጭ ኃይሎች እስካሁን ድረስ ወረር ቆይቷል። ወደ እንደፍዑ አዳይቱ ገዳማይቱ ስለዚህ እነዚህ ታሪክ መቼስ ማያቅ የለም። እዛ ላይ በሰላም እንዲኖሩ ፈቅደንላቸው እየኖሩ ሳለ ችግሩ የተፈጠረው ባንዲራ ሲያቃጥሉ ነው። የአፋር ባንዲራ ሲያቃጥሉ ነው። ትልቁ ችግር እዛ ጋር ነው የተፈጠረው። ከዛ በተነሳና ከዛ እየተባባሰ በሄደ በጦርነት ስንት መስዋዕትነት ከፍለን የመለስነውን መሬት አወል ዓርባ ለስልጣን ዕድሜ ማራዘሚያነት አሳልፎ ለዒሳ መልሶ ሰጠብን።
በስንት በደም ባንዲራ አንደኛ ባንዲራችን ተቃጠለበት ከዛ በኋላ ያንን ከዛ በመነሳት ስንት መስዋዕትነት ከፍለን የመለሰውን መሬት መልሶ ለኢሳ አሳልፎ ሰጠብን በአብይ አህመድና በአህመድ ሽዴ አሻጥር ማለት ነው እና በአደም ፋራህ እና አንደኛ ያ ነው ወደ ትጥቅ ትግል እንገባ የቻልንበት ሁለተኛ ነገር ደግሞ እኛ በሰሜኑ ጦርነት ከወንድም ህዝቦች ጋር ተጋጭተን ብዙ መስዋዕትነትና ብዙ አደጋ ደርሶብን ብዙ ዋጋ ከፍለናል በማይመለከተን ጦርነት ብዙ ዋጋ ከፍለናል በርግጥ ሆኖም ግን ያ ጦርነት አብቅቶ አሁን ሰላም በወረደበት ሰዓት እንደገና ያ ጦርነት መልሶ እኛ ላይ እንዲያገረሽ ያደረጉ ነው አፋር ክልል ላይ እንዲያገረሽ ሐራ መሬት ብሎ አንድ ሽፍታ ቡድን አደራጅቶ እኛ ወደ ክልላችን እያመጡብን ነው ይሄ ደግሞ በፍጹም እኛ ማንቀበለው ነገር ነው በአጠቃላይ አፋርን የጦርነት አውድማ ለማድረግ የሚከተሉትን መንገዶች እኛ በፍጹም አንቀበልም ነው ያስወጣችሁ ማለት ነው በጣም የሚገርም ነው ከኢሳ ጋር ያለው ፖለቲከኞቹ የሚጫወቱት ጨዋታ እንደሆነ እኛ እንደ ደደቢት እየሰራንበት ነበረ በትግራይ ጦርነት አፋርና ትግራይ ለማጣላት የሄዱበት ርቀትም እያስረዳን ነበር አፋር ያለ ትግራይ ያለ አፋር ምንም ሊሆን አይችልም ሊዘልቁ አይችሉም እጣፈንታቸው አንድ ነው እያልን ነበር አሁን እንደምትነግረኝ ከበባም ጭምር አሁን ሁለቱ የገለጽኳቸው ከበባም ጭምር ነው የተደረገባት አፋር ነው እኔ እስከማቀው ድረስ በጅቡቲ በኩልም አፋር እየተገደለ እንዳለ ነው ማቀው ወደዛ በኩል በኦሮሚያ በኩልም ሸዋ ደርሷል አዋሽ ደርሷል ሶሪ አዋሽ ደርሷል በኦሮሚያም ከዛም ከወደታች በኩል ደግሞ ጭፍራ ጃራ አካባቢ ሰፈር አስከማስፈር ድረስ ደርሷል ተከቦ ከዛ መሃል ላይ ደግሞ ሐራ መሬት ብሎ የሸፍቶች ካምፕ አድርገውባችሁ እንዳለ ይገባኛልና እነዚህ ተጠራቅመው ነው እኛ ለነጻነታችን ለህዝባችን እንታገላለን ያላችሁት የአፋር ህዝብ ያለበትስ እንዴት ነው የምታዩት አፋር ማለት እኔ ወጥቶ አንድ ብስኩት ለምኖ የሚበላ አፋር አላቅም ተባብሮ ተጋግዞ ሲሄድ ነው አሁን ያለበት በደንብ ተገመግሙታላችሁ እሱስ አንድ ምክንያት ሊሆን ይችል ይሆን በጣም የአፋር ህዝብ በመሰረቱ አንደኛ አፋር በሴተኛ ዳሪ አልነበረውም ኮም በፊት አፋር ለማኝ አልነበረውም እኛ ይሄ ማለት ለመፈከስ ምናምን ሳይሆን የነበረው ነባራዊ ሁኔታ ማለት ነው አፋር የሚታወቅበት ለማኝም ሴተኛ ዳሪም አባቴ ታጣለት ዲቃላም አልነበረም አፋር በዘመነ አወል አርባ በዘመነ ብልጽግና ግን እነዚህ ሶስት ነገር ሳያፈር አልቀረም አሁን አንደኛ አፋር ኢኮኖሚ እጅግ በጣም ተዳክሟል ለማኝ አልነበረውም አፋር ምን አፋር አሁን ሞልቷል ሰማራ ሎጋ ላይ ብትመለከት ህዝቡ ለከፋ ችግር ተዳርጓል ምክንያቱም እያንዳንዱን ገቢ መገኛ መንገዶች በአወል አርባና በቤተሰቦቹ በሞኖፖል ተይዟል እያንዳንዱ ምንም አይነት መንቀሳቀሻ መፈናፈኛ አጥቷል ህዝቡ በአጠቃላይ ምንም ከትላልቅ መሰረተ ልማቶች ጀምሮ እስከ ትናንሽ ጥቃቅንና አነስተኛ የሚባሉ ስራዎች ድረስ እንዳለ በመንግስት ተቋማትም በግልም ኢቭን ሌላው ቀርቶ አሁን ምንድነው ባለው ኮንትራክተር ፍቃድ ያላቸው ሰዎች ቢያንስ ከ2000 በላይ ኮንትራክተር ፍቃድ ያላቸው አሉ አፋር ክልል አፋሮች ማለት ነው ከነዛ ውስጥ ግን በዚህ 8 ዓመት ውስጥ ከ10 የማይበልጡ ሰዎች ናቸው ጨረታውን የሚያገኙት እነዛም ከአወል አርባ ጋር በጥቅም ኔትወርክ የተሳሰሩ በፋሚሊዎች በሱ ፋሚሊዎች ነው ጨረታው የሚከወነው በአጠቃላይ ምንም አይነት ጨው ብትል ምን ተናግሬ ምን ስልቶ ምንም አይነት የገቢ መገኛ የሚባሉ መንገዶች እንዳለ በሞኖፖሊ ይዞ ታላዋል አፋር ክልል ደረጃ ማለት ነው እና ህዝቡ ለከፋር ችግር ተዳርጓል በዚህ ሰዓት ህዝቡ በጣም ለረሃብ ለከፋር ረሃብም እየተዳረገ ነው እናም ለልመናም ሁሉ ላይ እየተዳረገ ነው አፋር አንድ ሆቴልም ተሰራ ተባለ ወደ ትሪሊየን የሚጠጋ ነው እና ሪፈራል ሆስፒታል ሳይኖረው ሆቴልም እየተገነባበት መሆኑ ደግሞ ያንን ማለት ሆቴል አንድ ኢንቨስትመንት ነው ግን አትሊስት ጤና ማስቀደም ይሻል ነበር ባይ ነኝ አሁን የአፋር ህዝብ
ወጣቶች ወደ እናንተ በገፍ እየተቀላቀሉ እንደሆነ ከአብደላ ጋር በምንሰራው ስራ አብደላ ይነግረኛል። ሌሎችም እንደዚሁ ከሐጂ ኢብራሂምም አልፎ አልፎ እንገናኝ ነበረ። በጣም በገፍ ወጣት እየሄደ እየጎረፈ እንደሆነ ይነግረኝ ነበርና አሁንስ እንደዛ ነው ወይ? እንዴት ነው የቻላችሁት? ያን ያክል አሁን ስብሰባ ላይ የሚሳተፍ አመራር እንኳን ጥሪ የሚደረግለት ወደ 300 የሚያክል የተሳተፈበት ስብሰባ ነው ያደረጋችሁት። ጉባኤያችሁ አሁን ያለፈው ያደረጋችሁ መግለጫ ያወጣችሁበትና ወጣቱ አሁንም እየጎረፈ ነው ያለው። እንደዛ ከሆነ እንዴት ነው እናንተ እየቻላችሁት ያላችሁት የሚል ጥያቄም ስለሚፈጥርብኝ ነውና ህዝቡ ለእናንተ ትግል ያለው ድጋፍ ምንድን ነው የሚመስለው? ኦፍኮርስ መጀመሪያ ከሆቴሉ ስንጀምር የሆቴሉና የሆስፒታሉ ነገር እንዴት እንደተገናኘልህ ባላቅም በጣም የሚያገናኘው ነገር አለው። ካሁን በፊት አፋር ክልል ላይ ሰማራ ላይ ጠቅላይ ሆስፒታል እንዲሰራ ከበርካታ ዲያስፖራዎች ከተለያዩ መንግስት መስሪያ ቤቶች ከተለያዩ ቦታዎች ብር ተሰብስቧል። አያሌ ብር ተሰብስቧል። ቁጥሩን በውል ባላስታውስም አያሌ ብር ተሰብስቧል። ያን ብር ግን ውሃ በላው። ያገር ጥያቄ የለማ። በጣም ያናድህና በጣም የሚያሳዝነው ነገር እኮ አፋር ክልል ላይ ጥያቄ የለም። የፓርላማ አባል ፓርላማ ላይ ሊጠይቅ አይችልም፣ አይጠይቅም። ካቢኔዎቹ የአወል አርባ የግል አሽከሮቹ ናቸው። እንደው ካቢኔ የሚባል ስም ሆኖ የለም እኮ ስያሜው ቀርቷል። ስማቸው ተቀይሮ ምን ሆኗል መሰለህ? የዲጂታል አርሚ ተብሎ ነው የተቀየረው። ዲጂታል አርሚ በቃ ፌስቡክ ላይ ብልጽግና አወል አርባ ያሉ ማሸርጎድ ነው ስራቸው። ምንም አይነት ሌላ ስራ አይሰሩም፣ አይጠይቁም። ጥያቄ ስለሌለ ያን ብር ውሃ በላው። ያ ቦታ ደግሞ በዛ አጋጣሚ ቤቱ የተሰራበት ቦታ የአንድ ኮንትራክተር ነበር። ያ ኮንትራክተር አሳምነውት ይሁን አስገድደውት አይደለም እርግጠኛ ባልሆንም በወረደ ዋጋ ነው የገዙት የተረከቡት። እና በሰማራ ላይ የሚሰራው ጠቅላይ ሆስፒታል ጨረታው ላንተ እንሰጣለን ብሎ ነው የተቀበሉት። ያ ሆስፒታል የለም። ያ ሆስፒታል ሊሰራበት የነበረ ብር የአንጎዲ ሆቴል ተሰራበት። ውሃ በልቶት ቀረ። ስለ ወጣቱ መጎረፍን በተመለከተ ከበፊቱ በበለጠ አሁን እየጎረፈ እየመጣ ነው። እንግዲህ ጉባኤ ላይ ለመወከል የመጡት ከ300 በላይ ናቸው። እየታየም ነበር። ቤት ውስጥም ቪዲዮም ያሳያል። በቪዲዮም በደንብ ይታያል። ቀሪው አባሉ ደግሞ ምን ያክል ነው፣ ተጋዮቹ ምን ያክል ነው፣ የሰራዊት አደረጃጀቱ እንዴት ነው የሚለው ነገር እዚህ ጋር በውል መጥቀስ ባያስፈልግም ተወካዮቹ ያን ያክል ከሆኑ ቀሪው መገመት ደግሞ የተመልካቹ ፋንታ ነው። ትክክል ነው። አንድ ጥያቄ ግን አለኝ እዚህ ላይ ገና ሳንሻገር ወደ ሌላው። እኔ በጣም ገርሞኛል። ሐጂ ኢብራሂምም አንድ ጊዜ በስልክ ኢንተርቪው አድርጌው ወጣቱ እንዴት እንቀበለው እንዴት እናስተናግደው ነው የጨነቀን እንጂ የሰው ችግር የለብንም፣ ሰው ሁሉ ለነፃነቱ ለመታገል እየወጣ ነው ብለውኝ ነበር። ግን ጥያቄ ምንድነው የአፋር ፌደራሊስት ኃይሎቹ ብለው ከትግራይ ጎን ሆነው የታገሉ ተደራጅተው የነበሩ በጣም ከምንወዳቸው ከሐጂ ስዩም ጋር የነበሩ ሰዎች ነበሩ፣ አፋሪዎች ነበሩ፣ ታጋዮች አሁንም እንዳሉ አውቃለሁ። የእናንተ በአጭር ጊዜ እዚህ ላይ ደርሰዋል ማለት እንግዲህ በቁጥሩ መግለጽ ባያስፈልግም አሁን የደረሰበት ደርሰዋል። አንድ ላይ ሆናችሁ መታገል አትችሉም ወይ? የአፋር ህዝብ አሁን እነዛ እነ መንገላን ስጠይቃቸው መልሳቸው ይሄ ነው። የእናንተም እንደዚህ ነው እና ወደ አንድ መምጣት ቢቻል የአፋር ህዝብ እምነቱ የላቀ እንዲሆን አያደርግም ነበር ወይ? ታስቡበታላችሁ? ይሄ የታሰበበት ነገር የተገናኛችሁት ያደረጋችሁት ጥረት አለ? ኦፍኮርስ ዶክተር ኃይሌ እንዴት እንዳልሰማህ ባላቅም የአፋር ፌደራሊስት እና የአፋር ፌደራሊስት እኮ ከኛ ጋር ተቀላቅሎ አንድ ላይ ሆነናል እኮ። እሺ ንገረኝ። ባለፈው ከ400 በላይ ሰራዊት አስከትሎ ሐጂያዮ ወላህ መጥቷል። እኛ ጋር ተቀላቅሎ ጉባኤም ጭምር እኛ ጋር ነው የተሳተፈው። ሐጂያዮ የድርጅቱ የኦጉጉሞ ምክትል ሊቀመንበር ሆኖ የተመረጠው በዜናው ላይ ስናነብ በመግለጫው ላይ እንደነበረው
እና ከቀሪው የአፋር ታጋዮች ጋር ደግሞ አብረን ለመስራት በጣም ፍላጎቱ አለን። የሄድንባቸው መንገዶችም አሉ። እናደርገዋለን። ቀሪዎቹንም ጭምር አንድ ላይ ለመሆን የምናደርገው ጥረት ኢንሻአላህ እናሳካዋለን ብለን እናስባለን። ሌላው ነገር ደግሞ ሐጂ ኢብራሂም እንዳሉት ማስተናገዱን የከበረን ስላለው ነገር እውነት ነው። ግን የአፋር ዲያስፖራ በጣም ቴንኪው በጣም እናመሰግናለን። የአፋር ዲያስፖራ ጉዳዩ የኛም ነው በሚል ቤተሰቦቻቸውን መርዳት ትቶ ሁላ እኛን እየደገፉ ነው፣ እኛን እያገዙን ነው። ከአፋር ማህበረሰብም ጭምር እያገዙን ነው። የተለያዩ ድጋፎች እያደረጉልን ነው። በጣም ያው ሌሎችም መመስገን አለባቸው አሉ እዚህ ባይጠቀሱም፣ ሁሉም ነገር ግን በጣም በሚፈልገው ደረጃ እየሄደልን ነው። ለምን ጠየቁ መሰለህ? ፌደራልስ ኃይሎች የድሮ አሁን ወደ እናንተ የተቀላቀሉት መግለጫው ላይ አይቼዋለሁ። መግለጫው ላይ ማየት ብቻ ሳይሆን ማለት የምችለውን ያክል ጥረትም እያደረኩኝ ቆይቻለሁ። እኔ ራሴ አውቀዋለሁ። ግን በጣም ብዙ ሰዎች ካቢኔ ውስጥ ያሉት ሰዎችም ጭምር ከአፋር ካቢኔ ግንኙነታችን ደደቢትና የአፋር ትግል ላይ ያለው የአፋር ሰው ሁሉ ትንሽ ጠበቅ ያለ ነው ከሌሎች የተለየ ከሌሎች ሚዲያዎች በተለየ እና ይጠይቁኛል። እንደዚህ ነው እንዳላቸው የኔ ኃላፊነት አይደለም ተቀላቀሉ አልተቀላቀሉም ብዬ ማለት ነው። ዛሬ ነው ገና እያስተላለፍን ያለነው መግለጫውና ያንተ ኢንተርቪውና በደንብ እንድትገልጽልኝ የምፈልገው ፌደራልስ ኃይሎች ብቻ አይደሉም፣ ሌሎች የአፋር ታጋዮችም አሉ፣ ብልጽግና ውስጥ ያሉትም ጭምር ብልጽግና ውስጥ ሆነው መንገድ አጥተው መሄጃ አጥተው ተገደው የሚሰሩ ሰዎች እንዳሉ አውቃለሁ። ስለዚህ እነዚህ ሰዎች መጨመር ከቻላችሁ አብራችሁ ተነጋግራችሁ አንድ ላይ መሄድ ከቻላችሁ ሌሎች ታጋዮች ወደ እናንተ እንዲቀላቀሉስ የምታደርጉት ጥሪ አለ ወይ? አንተ እንደ ቃል አቀባይ ምንድን ነው ማስተላለፍ የምትፈልገው መልእክት ለሌሎች የአፋር ታጋዮች አንድ ላይ ሆናችሁ መታገል እንድትችሉ ያወጣችሁት ነገር ካለ እዛ ላይ በእርግጥ አለ እኔ አይቼዋለሁ። ሌሎቹም በደንብ ደግሞ ሰፋ ብሎ እንዲያደምጡት የምታስተላልፈው ካለ ብዬ ነው። አዎ ኦፍ ኮርስ እውነት ነው። በእርግጥ የሆነ ነገር አንድን ችግር ብቻን ከምትጋፈጠው በተባበረ ክንድ ስትጋፈጠው ነው የሚቀለው። ያንን ታሳቢ በማድረግም እኛም የተለያዩ ጥረቶች እያደረግን ነው። እንደነገርኩ የአፋር ፌደራሊስት ኃይልም በተሳካ ሁኔታ አብረን ተቀላቅለናል። አንድ ግንባር አንድ ላይ ሆነናል። ከቀሪው የአፋር ተጋዮች ደግሞ አሉ። ከነሱ ጋር በመነጋገር ላይ ነን። የተለያዩ ግንኙነቶች አድርገናል። በተለይ የተለያዩ ውይይቶችም አድርገናል። በቀጠሮ የተለያየንም አለን። በቅርቡ ኢንሻአላህ ይፋ የምናደርገው ይሆናል። ግንኙነታችንን በይፋ የምናወጣው ይሆናል ካሳካ ነው በኋላ። የተለያዩ ደግሞ አሉ የመንግስት ካቢኔዎች አሉ፣ የተለያዩ ካቢኔዎች አሉ። መውጫ መንገድ የሚያጡም አሉ። እንደው ቤተሰባችንስ ልጆቻችንስ ምን ላይ ጥለን እንውጣ ምናምን የሚል ኢማን የሆነ ጽናት የሚያወጡ አሉ። ለመምጣት እየፈልጉ ወላሂ ጽናት እያጡ ነው። አንዳንድ ካቢኔዎች አሉ፣ ካቢኔዎች ውስጥ እናገኛቸዋለን። የሆነ ጽናት እያጡ ነው። በቃ ቤት ልጆችስ አላ ያንን ነገር ትቶ ለመምጣት ሁላ የሚከብዳቸው አሉ እንጂ በጣም አሉ የሚፈልጉ የብልጽግና አካሄድ የማይጥማቸው ማት አሉ። አንዳንዱም አሉ ከፖሊስ ኮሚሽንም ከተለያዩ ኢቭን ከመከላከያም ከፌደራል ፖሊስም እየመጡ ነው። ከመከላከያም ከፌደራል ፖሊስም እየመጡ ነው ያሉ የአፋር ልጆችም እየተቀላቀሉ እኛ ጋር እየመጡ ነው። መውጫ መንገድ ደግሞ በተለያዩ ሁኔታ የተለያዩ አማራጮችንም እያዘጋጀንላቸው ነው። በጣም የሚገርምህ ነገር ወደ የመን አስልከን ከየመን ሁላ እየሳብናቸው ነው። አማራጭ ሲያጡ ከየመን ሁላ እያስገባናቸው ነው። እና አማራጮች አሉ። ምንም አይነት የምናጣቸው አማራጮች የሉም። አንዳንድ የማናቃቸው ፍላጎት ያላቸው ሰዎች ካለ ደግሞ ኮንታክት ያድርጉ፣ ከኛ ጋር ይገናኙ። የተለያዩ አማራጮች አሉ። በተለያዩ አማራጮች ወደኛ እንዲመጡ እናደርጋቸዋለን። በጣም ፍላጎቱ አለን። እንኳን የአፋር ተጋዮች ቀርቶ ሌሎች የኢትዮጵያ ልጆች ጋር በጋራ ግንባር ፈጥረን እየሰራን ነው። እሱ ነው ጥያቄ የነበረው። ቀጥሎ ለመጠየቅ ያሰብኩትም እሱ ነበረ። እንዴት ነው ከሌሎች ጋር ያላችሁ ግንኙነት? ቅድም መግቢያችን ላይ ያልከው ነገር አለ። በትግራይ ጦርነት ላይ በማያስፈልገን በማይመለከተን ጦርነት ገብተን የማያስፈልግ መስዋዕትነት ከፍለናል። አሁን ግን
ያላችሁበት ነገር ደግሞ ማወቅ የሚፈልግ ይኖራል እና ከትግራይ ጋር ከኤርትራ ጋር ከፋኖ እና ከሌሎች የኢትዮጵያ ታጋዮች ጋር ያላችሁ ግንኙነት ምናልባትም ያልተገናኛችሁ እንደሆነ እንድትገናኙ ማድረግ የምትፈልጉት ጥሪም ካለ በዚሁ አጋጣሚ እንድታቀርቡ። አዎ በጣም ጥሩ ነው። እውነት ነው። አንድ ጠላታችንና አንድ የሚያደርገን ብልጽግና ነው። በመሰረቱ አንድ የሚያደርገን አንዳንድ ልዩነቶች እኮ ሊኖሩ ይችላሉ። አንዳንድ የተለያዩ ልዩነቶች የሀሳብ ልዩነቶች ሊኖሩ ይችላሉ። ግን አንድ የሚያደርገን አንድ ጠላት አለን። ያንን ጠላት አንድ ላይ አሽቀንጥረን አርቀን ከጣልን በኋላ ግን ቀሪ ያለን የሀሳብ ልዩነቶች በጠረጴዛው ዙሪያ መፍታት እንችላለን። ይሄ ቀላል ነገር ነው። መጀመሪያ ግን አንድ የሚያደርገን ጠላት በአንድ ላይ ሆነን በአንድ ክንድ ሆነን በተባበረ ክንድ እጅ ለእጅ ተያይዘን ነው ማስወገድ ያለብን። ያንን ታሳቢ በማድረግ ደግሞ ከተለያዩ የትጥቅ ታጋዮች ጋር ግንባር ፈጥረናል፣ ግንኙነት አለን። በተለያዩ ኢቭን ሌሎች ግንኙነቶችም አሉን ጭምር ከፋኖም ይሁን ከህወሓትም ከማንኛውም ከኢትዮጵያ ላይ ካሉ የትጥቅ ታጋዮች ብልጽግናን ከሚቃወሙ ታጋዮች ጋር ግንኙነት አለን፣ ግንባር ፈጥረናል። በጣም መልካም የሚባል ግንኙነት ነው ያለን። ምን ይላል መሰለህ የአብይ አህመድ መግለጫ ባለፈው ኤርትራን የገባብን ይላል። እናንተ የኤርትራ ታጋዮቹ ብሎ ነበረ ሲገልጻቸው የነበረው። አሁን ግን ማመጽ የፈለጉ ናቸው እንጂ እኔ የጎዳኋቸው ያራቅኳቸው ሰዎች አይደሉም። አፋር እየተጠቀመ ነው። አፋር እንግዲህ አስተዳደር የራሱ አለው፣ ራሱን እያስተዳደረ ነው። ቃል በቃል ለመግለጽ ያክል እዚሁም ይዤዋለሁ። ምንድን ነው የሚለው? የዚህ ሁሉ ምክንያት የሆነው ኢትዮጵያ መንግስት ብዬ ያስቀመጥኩትን ነው እንትን እምልህ። ሰላም አልነፈኳቸውም ማመጽ ስለፈለጉ ነው እንጂ ይላል። ቀደም ብሎ ግን ቀድምም እንደገለጽኩት የኤርትራ መልእክተኞች እንደሆናችሁ ምናልባትም ኤርትራ ከጅቡቲ ኢትዮጵያ የሚመጣውን መንገድ መዝጋት ከፈለገች ያችን ለማድረግ ብቻ ያዘጋጃችሁ ሰዎች እንደሆናችሁ ነበረ የሚለውና ምናልባት ያልተነፈጋችሁ ናችሁ ወይ ማመጽ ስለፈለጋችሁ የወጣችሁ ናችሁ ወይ የሚለው ቅድም የገለጽከው ቢሆንም ለኢትዮጵያ መንግስት የሚሆን መልስ ካቀረብክ ብዬ ነው። እውነት ነው። በእርግጥ የዚህ ጨቅላ ንግግር እንኳን ይሄ የታወቀ ነው ንግግሩ። መልስ ለመስጠት እንኳን እኔ የምር አይመጥንኝም ብዬ ነው የማስበው። ምክንያቱም የሚናገራት ነገር ትላንት የተናገራት ነገር ዛሬ ገልብጦ በተቃራኒ መልስ ሰው እኮ ነው አብይ ማለት። ኢትዮጵያ እኮ የሆነ በእርግማን እኮ ነው ኢትዮጵያ ላይ የመጣ ይሄ አብይ የሚባል ሰውዬ። ወላሂ እንደ እርግማን ነው የመጣብን እንጂ ማለት ነው ማለት የኢትዮጵያን ኃጢአት ነው ብዬ ነው የማስበው ነው አብይ። ምክንያቱም አብይ ኢትዮጵያ እኮ ቀደምት የረጅም ዘመናት የመንግስታውነት ታሪክ ያላት ሀገር ናት እኮ ከ3000 በላይ ዘመናት። አሁን እኮ ኢትዮጵያ ወደ መንግስት አልባነት እኮ ነው እየሄደች ያለችው። ሰላም አልነፈኳቸውም። ከዚህ በላይ ምን አይነት ሰላም እንድነፍገን ነው የምፈልገው? ከዚህ በላይ ሰላም ማጣት አለ እንዴ? ቆይ ኢትዮጵያውያን እኮ ሞቶ እኮ እና የኢትዮጵያ እናት እኮ አትረዳም እኮ መርዶ አይነገራትም እኮ። ቆይ ከዚህ ማለት ምን ሊያደርግ ነው የምፈልገው? ከዚህ በላይ ምን እንዲፈጠር ምን እስኪሆን ድረስ ነው? አፋር ክልል ሆነ ለምሳሌ ከአፋር ብነሳ ብልጽግና ከመጣ እስካሁን ድረስ የፈረሰ ቢሆን እንጂ አንድ ትምህርት ቤት አልተገነባም። የፈረሰ ቢሆን እንጂ አንድ ጤና ጣቢያ አልተገነባም። ይሄ አፌ ሞልቼ ነው የምናገረው፣ ሚዲያ ላይ ነው የምናገረው። መልስ በኮመንት ላይ እንኳን መልስ የሚሰጥ ካለ ፎቶ የሚያቀርብ ካለ ያምጣ። እኔ አፌ ሞልቼ ነው የማወራው። አንድ ትምህርት ቤት እንኳን አልተሰራም። የፈረሰ ካልሆነ የፈረሰ ግን ሞልቷል በጦርነቱ ሳቢያ ሙቶ ቁጥራቸው ማለት የት እንደገቡ ሙቷል ወይስ አሉ ማንላቸው እኮ ቁጥራቸው የማይታወቁ የአፋር ልጆች እኮ አሉ። መነሻው ከአፋር ስነሳ ማለት ነው። ለምሳሌ ከቤት እንኳን ብነሳ ሰው ሌሎች አውቃለሁ ቁጥር ሰፈር የሌለው ኢትዮጵያውያን እንዳለቁ እንዳሸን እንደረገፉ አውቃለሁ። ግን ከአፋር ስነሳ ቁጥራቸው በውል የማይታወቅ የት እንደገቡ የማይታወቁ ልጆች አሉ በጦርነቱ ሳቢያ። ከዚህ በላይ ምን እንዲፈጠር ነው የሚጠብቀው? ምን እስከሆነ ነው የሚጠብቀው? በባለፈው ምርጫ ወተት በቧንቧ እንለቀላቸዋለን ብሎ እኮ አሁን ወተት በቧንቧ ውሃ በቧንቧ ተናል እኮ።
ውሃ በማንባት ተናልኩ አፋር እኮ ንጹህ መጠጥ ውሃ እኮ የለውም እኮ እስካሁን ድረስ የንጹህ መጠጥ ውሃ ያለው አፋር እኮ በውል በቁጥር የማይታወቅ አፋሮች እኮ ውሃ አይጠጡም እኮ ውሃ የላቸውም። ከዚህ በላይ ምን እንድጠብቅ ምን እንድፈጠር ነው የምንጠብቀው? የእሱ ብልጽግና በነገራችን ላይ የአብይ ኢትዮጵያ ማለት እኮ አዲስ አበባና ዙሪያው ነው። የአብይ ኢትዮጵያ አብይ ኢትዮጵያ ነው ብሎ የሚያስተዳድራት ምንድን ነው የሚባለው? አዲስ አበባ 2 ከንቲባ ነው ያላት፣ አዳነችና አብይ። ሁለቱም የአዲስ አበባ ከተማ ከንቲባ ናቸው እንጂ ከአዲስ አበባ ውጭ አያውቃትም። አብይ የትም አያውቅም። ሜቢ በእነዚህ በኢማራት መንግስት የሚሰሩ የሆነ እንትን ሪዞርቶች አሉ አይደል? እነዛን ነው እሱ በቃ እንደ ትልቅ ስልጣን የሚያየው። ትክክል ነው። ይህንን ጥያቄ ማንሳት ስለነበረብኝ ነው። ይገባኛል። ሰዓትም አጠር አደርግልሃለሁ። በጣም ሙቀት እንደሆነ አፋር አውቀዋለሁ በደንብ። አፋር አብዛኛው ቦታው አውቀዋለሁ። በአካል ሄጄ ነው የማውቀው። ህዝቡም በደንብ ነው የማውቀው። ታጋዮች እንደሆኑ አፋሮች ጀግኖች እንደሆኑም በተግባር ነው የማውቃቸው። እናውቃቸዋለን በታሪክም በተግባርም እና ከኮንዲሽኑ አንጻር የመጨረሻ ጥያቄ ልጠይቅና በዚህ እንሰናበታለን ለዛሬ። በሚቀጥሉት ጊዜያት ግን በየጊዜው እየመጣችሁ ወጣቶች ማነሳሳት ህዝቡን አንቃት እንደምትችሉ ሰዓት ሰጥቻችኋለሁ። እኔ ሐጂ ኢብራሂምም ነግሬዋለሁ፣ አብደላም ነግሬዋለሁ። ሰዓት ውሰዱ፣ አንቁ ህዝባችሁ ብያለሁ። ቴሌቪዥን ጣቢያችን አፋር ላይ በደንብ የሚታይ ቴሌቪዥን ጣቢያ ነውና የመጨረሻ ጥያቄ ለአፋር ወጣቶች፣ ለአፋር ህዝብ እና ምናልባትም ለመሪዎች አሁን የብልጽግና መሪዎች ሆነው ህዝባቸውን ሸጠው ጸረ ህልውናቸው እየሰሩ ላሉ አጠቃላይ የምታደርገው ጥሪ ካለ አንድ በአንድ መለየትም ከፈለክ እንደዚሁ ጥሪ ማቅረብ ትችላለህ። መግለጫው ቀደም ብለን ስላሳየ ነው። ወደ በኋላም በሌላ ቋንቋ በራሳቸው ቋንቋ በአፋርኛ እንደግምላችኋለን። ያው የእናንተው መግለጫ ስለሆነ ማለት ነው። ግን ምንድን ነው ጥሪያችሁ? የመጨረሻ ጥያቄ። አዎ ጥሪያችን አንደኛ እኛ በጣም ሰላም ፈላጊዎች ነን። ከምንም በላይ ሰላም እንፈልጋለን። እኛ ከምንም በላይ ከማንም በላይ ማለት እችላለሁ ሰላም እንፈልጋለን። ለሰላም ቅድሚያ እንሰጣለን። ግን ሰላም ስላሳጡን ወደ ትጥቅ ትግል ልንገባ ይቻልነው። ሰላም ስለነሱን ወደ ትጥቅ ትግል ልንገባ ይቻልነው። ስለዚህ አንደኛ ለአፋር ወጣቶች እንደው ማለት በራሳችሁ ላይ ወስኑ ነው እንጂ የሚላቸው ለተቀሩት የኛ ጥሪ አይፈልጉም። የአፋር ወጣቶች ያውቃሉ፣ ትግሉ ለምን እንደምናደርግ ያውቃሉ፣ በደንብ ያውቃሉ። ስለሚያውቁም ጭምር ነው በየቀኑ እየጎረፉ ያሉት። የተቀራችሁትም ይሄን ነገር ቢያንስ ጥናቱን አግኙና አንዳንድ ጥቅሞች ይቅርባቸው። ዘላቂ የሆነ ጥቅም ይሻላል ከጊዜያዊ ጥቅምና የተቀራችሁ ወደ ትግል እንድትመጡ ጥሪያችንን እናቀርባለን። ከዛ በመቀጠል ደግሞ የብልጽግና አፈቀላጤዎች የአወል አርባ አሸርጓዶች ብታርፉ ይሻላችኋል። እኔ ቆም ነገር የምሬን ነው የሚላችሁ። ብታርፉ ይሻላችኋል። ህብረተሰቡ ላይ ባትቀልዱ ይሻላችኋል። ህብረተሰቡ በህዝቡ ላይ የሚደረገውን ገፍ ባትደግፉ ይሻላችኋል። እኛ አለማወቅ ከተጠያቂነት አይደለም። የምንጠይቀው አወል አርባ ብቻ አይደለም። እኛ ነገ በህግ ፊት ላይ ቆመን የምንጠይቀው አወል አርባን ብቻ አይደለም። አወል አርባን አይዞህ ቀጥልበት ስትሉ የነበራችሁም ጭምር ነው የምናስጠይቃችሁ። በህግ አግባብ እናንተንም ጭምር ነው የምናስጠይቃችሁ። የአፋር ምሁራንም የአፋር ሽማግሌዎችም ጭምር ይሄን ነገር አወል አርባን የሆነ የብልጽግና አገዛዝ የሚያደርጋቸውን አስከፊ ድርጊቶች እንደው ሀይ ብትሉ ይሻላል ባይ ነኝ። መልካም፣ አመሰግናለሁ። ምናልባት በጥያቄዎች ያላነሳሁት ካለ መጨመር ትችላለህ፣ ካልሆነ በዚህ እንቋጫለን። ሳለ መርሐባ፣ አመሰግናለሁ። ቴንኪው። መልካም ጊዜ ይሁንልህ። መልካም ጊዜ። በጣም አመሰግናለሁ ስለቀረብ። ኦኬ፣ ክቡራትና ክቡራን እንደተከታተላችሁት የአፋር ሰራዊት ምን ላይ እንዳለ ከአሁን ቀደምም እየነገርናችሁ ነበር። የአፋር ብሔራዊ አንድነት ግንባር ነው። ሰራዊቱ ከዚህም ከዛም የነበረ አንድ ላይ እየተቀላቀለ እንዳለ ነግሮናል።
በሙሉ ስሙ ልጥራው የአፋር ብሔራዊ አንድነት አቤታዊ ግንባር ነው የሚለው። መግለጫው ቀደም ሲል እንደሰማችሁት ነው። ምናልባትም በአፋርኛ ወደ በኋላ እንደግምላችኋለን። የአፋር ህዝብና የትግራይ ህዝብ አንድ መሆኑ የኃይሌ ማረጋገጫ የሌሎችም እንደዚሁ ማረጋገጫ ያስፈልገው። አንድ ነው ስል አፋር አፋር ነው፣ ትግራይ ትግራይ ነው። ግን አፋር ያለ ትግራይ፣ ትግራይ ያለ አፋር መዝለቅ አይችልም። በኢጎ የተወጠሩ ሰዎች አፋርና ትግራይ ማለያየት፣ ሌሎችም ከትግራይ ጋር ከአፋር ጋር የሚገናኙ ነጥለው ለመምታት እያደረጉት ያሉት ጠላቶች እናውቀዋለን፣ እየተከታተልነውም ነው። የአፋር ሰራዊት በአጭር ጊዜ እንደዚሁ መሆኑ በአፋር ህዝብ ላይ እየተፈጸመ ያለው ግፍ ምንኛ ከባድ እንደሆነ የሚያሳይ ነው። ለዚህ የአፋር ወጣቶች ይህንን ሰምታችሁ እነሱን መቀላቀል ብትፈልጉ ብዙ መንገዶች እንዳሉ እሱም